አበባይ ይባላል። የሃይ ስኩል የ9ኛ ክፍል ተማሪ ነኝ። እኔ በዛሬው ዕለት ፕሬዘንት ያደረኩት በአርት ትምህርታችን ወይም በአዲሱ ካሪኩለም ፐርፎርማንሲንግ አርት በሚባል ውስጥ ያሉትን ስለ ክራር ነው በደንብ ዲስክራይብ ያደረግነው። ክራር ከተለያየ ማቴሪያል መስራት ይችላል። ለምሳሌ ክራር አሁን እኛ ያሳየንበት ክራር የተሰራ ከእንጨት፣ ከቢስማር፣ ከስትሪንግ እና ከተለያዩ ማቴሪያሎችን አጋዥ ማቴሪያሎችን በመጠቀም ነው። እኔ የማስበው በአርት ካልቸራችን ባህላችንን የተለያዩ ነገሮች መግለጽ ስለምንችል በአርት ያለው ዘርፍ አድጎ በተለያየ መንገድ በግጥምም በሙዚቃም በድራማም በተለያዩ መንገዶች ሀገራችንን ባህል ታሪክ መግለጽ ብንችል ባይ ነኝ። Krar is a well-known traditional music instrument of Ethiopia. We use secular and spiritual example, hymns, musics and other celebration. When you look at 3 main points about krar, these are raw material for prepared it, body part of it and the techniques to play it. Then first this krar is prepared by our students. Students prepare this krar by using various materials such as wood, strings and nails and other helping materials. When you show the body part of krar, this part of krar is called crossbar or qambar. This part of krar holds the strings at the top. Then this second part of krar is called turning banks or meqanya. This part of krar is turn the strings. Then this part of krar is called string. Strings produce sound at time of plucked. Look like this. ስሜ የልብ ተስፋዬ አየነው እባላለሁ። የ11ኛ ክፍል የናቹራል ተማሪ የናቹራል ሳይንስ ተማሪ ነኝ። ያው ያሳየዋቸው ወይም የፈጠርኳቸው 4 የፈጠራ ስራዎች አሉ። አንደኛው የሲሚንቶን በቀላሉ ለመቀላቀል የሚያስችለን የአርማታ ማውቂያ ነው። ሁለተኛው ደግሞ ስካቫተር መኪና፣ ሶስተኛው ደግሞ ሲኖትራክ መኪናና አራተኛው ሚሳኤል ተሸካሚ የሆነ የጦር መኪና። እነዚህ ነው የሰራሁት። የተሰሩት ከቀላል ነገሮች ከወዳደቁ ነገሮች ከካርቶንና ዲናሞችን፣ ባትሪዎችን፣ ኤሌክትሪኮችን የተጠቀሙ ሌላ የተለየ ነገር የተጠቀሙት ነገር የለም። ይሄው እንደዚህ ይሰራል ማለት ነው። እዚህ ጋር የፈለግነውን ነገር እናደርጋለን። ቀጥታ እዚህ ጋር ይሄዳል ማለት ነው። እዚህ ጋር ሄዶ እዛ ጋር እናወጣለን። እዚህ ጋር ያው መቀላቀያው አለ። እዚህ ጋር ይቀላቅለዋል ማለት ነው። እዚህ ጋር የፈለግነውን ነገር ለምሳሌ የሆነ ነገር ማድረግ እንችላለን። ይሄኛውን እዚህ ጋር ብናደርገው እንደዚህ ያጓጉዝና ቀጥታ እዚህ ጋር ያስገባልናል ማለት ነው። እስካቫተር ናት። እስካቫተር መኪና ናት። እቺኛዋ የተሰራችው እንዲሁም ከዲናሞና ከካርቶን ከወዳደቁ ነገሮችን የሰራዋችሁ። ሲቀጥል እዚህ ጋር ሲሊንጆች አሉ። ሲሊንጆችን እንጠቀማለሁ ማለት ነው። እነዚህን ለማንሳት ለመጣል ወይም ለማፈስ እንጠቀምባቸዋለን። ይሄኛውን እዚህ ጋር ስንጫነው ይሄኛው ይዘረጋል በዚህኛው ስታይል ማለት ነው። ይሄኛው በዚህ ጋር እንደዚህ እናደርገዋለን። እቺኛዋን በዚህ እናዛታለን ማለት ነው። በቃ ይቺኛዋ ነች። ስለዚህ ይሄኛው ማርሻቸው እዛው አንድ ነው ያገለግላቸዋል። ይሄኛው የፊት ማርሻ ያገለግላል። ይሄኛው ወደ ኋላ ይመልስልናል። ይሄኛው ደግሞ መሪውን ነው የሚያገለግልልን። ይሄኛውን ለማንሳት ስንፈልግ በዚህ እንጠቀማለን። ይሄኛውን ባትሪያቸውን እዚህ ጋር ነው አብረን የምንጠቀመው። ስለዚህ ይሄኛውን ተከፋች ነው ማለት እዚህ ጋር አለው። እዚህ ጋር ይከፈታል። ሚሳኤሉን ለማንሳት ስንፈልግ በዚህ እናነሳዋለን። ከዛን ለምሳሌ እቺን ወደዚህ እናርጋትና ወደዚህ ዞር እናርጋት። እናንተ አይ ወደ ማለት እንዲሁ በአርቱ ተዋናይ በሆን ደስ ይለኛል። በትምህርቴ ደግሞ ተመራማሪ የመሆን ሀልም አለኝ። ወደፊት መሆን ፈልገው ሜካኒካል ኢንጂነሪንግ ነው መሆን ፈልግ። እንዲሁ በቃ ከውጭ የሚሰሩ እቃዎችን ለማስቀረት በሀገራችን ውስጥ እንዲመረቱ ለማድረግና ከሌሎች ከሀገሮች አንሰን እንዳንታይ በጦር ኃይልም በሆነ በምንም ነገር ከውጭ የምናስገባቸው ነገሮች ውስጥ ራሳችን ልንሰራና ራሳችን ተጠቃሚ እንድንሆን የውጭ ወጪን ለመቀነስ ነው የሰራዋቸው።
ስሜ ያየለ ጌትነት እባላለሁ። የምማረው ትግል ፍሬ አንደኛ ደረጃ ትምህርት ቤት ነው። የሰባተኛ ክፍል ተማሪ ነኝ። እኔ ዛሬ ፕሬዘንቴሽን ያደረኩትም ማይክሮስኮፕ እና ማይክሮስኮፕ እንዴት ተገኘ፣ ለመጀመሪያ ጊዜ ማናገኘው፣ ፓርቶቹስ ምን የሚባሉ ፓርት አለው፣ ፓርቶቹስ ፋንክሽናቸው ምንድነው፣ እንዲሁም ደግሞ ለማይክሮስኮፕ ምን አይነት ጥንቃቄ መስጠት አለብን የሚለውን ያቀረብኩት። ይሄን የፈለኩት ያው ሁኔታዎች ተመቻችተው ከዚህ የተሻለ ጥሩ መሳሪያ አግኝቼው ተጠቅሜ ለሰዎች ያልታወቁ ወይም የተደበቁ ነገሮችን በዛ መሳሪያ ማግኘትና ኢንቫይት ማድረግ ነው የፈለኩት። Compound microscope has different parts and each part has their own functions and I will discuss now. First, this part of a microscope, this and this part of a microscope is known as base. Base is the bottom of the microscope and used for support the weight of a microscope. And this part of a microscope is known as mirror. Mirror is used to reflect light up to the diaphragm. And this part of a microscope is known as diaphragm. Diaphragm, when or iris, when the opening and closing of this iris, diaphragm controls the amount of light which passes throughout the condenser. And microscope has a hidden parts. The hidden part of a microscope is known as condenser. Condenser is a convex lens located under the stages. And often it conjunction with a diaphragm, and condenser used to collect and focus the light from the light source or the illumination onto the specimen. And this all part of a microscope is known as stage. Stage is a platform for placement of a microscope. And this part of a microscope is known as stage clips. Stage clips used to hold the slides in place on the stage. And this part of a microscope is known as objective lens. Objective lens is used to magnify the image of the specimen and project the magnified image onto the body tube. Tools. Then the crowd is the best and the well-known musical instrument of Ethiopia. Then the another branch of art is called visual art. When you see visual art, the best example is picture. When this pictures are drawn by our students, then students draw this picture by using different methods. There are 4 methods to draw pictures. These are still life drawing, figure drawing, and portrait and landscape drawing. These are the best examples of landscape drawing. Landscape drawing is primarily focused on natural scenery. Then this part of picture is drawn by portrait drawing. Portrait drawing is particularly person's show. Then this part of by using visual art to express religions look like this cultures and other visual experiences and ages and other